ራሴን ከዛ በላይ መሸንገል አልቻልኩም። ለ15 ቀን ያህል አልደወለም፣ ቴክስት አላረገም፣ እኔም አልደወልኩም፣ ዝም አልኩት። እነዛ 15 ቀኖች ግን ቀላል አልነበሩ። ብዙ ተሰቃይቻለሁ። በህይወቴ ለመጀመሪያ ጊዜ አፍቅሬ ከእምነቴ ጋር ከኔና ከወደፊቴ ጋር ፊት ለፊት ተጋፍጬ ብዙ ሌሊቶችን ብዙ ቀኖችን የማበድን ያህል ብቻዬን አውርቻለሁ። ብቻዬን አልቅሻለሁ። ከራሴ ጋር ሙግት ውስጥ እልህ ውስጥ ገብቻለሁ። ይሄን ታረጊያለሽ፣ አታረጊም። እንደዛም ቢሆን ቀኖቹ እያለፉልኝ ሲመጡ ደስ ቢለኝም ስሜቶቹ ግን የሚያልፉ አልነበሩ። በፍጹም ወድቃለሁ፣ ፍገኝበታለሁ፣ አስበዋለሁ ብዬ የማላስብበት ቦታ ላይ ራሴን ቆማ አገኘኋት። ከ15 ቀን በኋላ አውለት ቴክስት አደረገልኝ። ወይኔ እንዴት ደስ እንዳለኝ! በቃ ሚይዘው ምጨብጠው ጠፋኝ። ትንሽ ቆይቼ ኮራ ማለት ስላለብኝ ስለቀደመኝም ደስ ብሎኝ ሃይ ብዬ መልስ ሰጠሁት። እንገናኝ አለኝ። እሺ መቼ እንገናኝ አልኩት። ቀጠረኝ። ተገናኘን። ምን እያሰብሽ ነው አለኝ። ፕሊስ ፈጽሞ ሀሳብ የምቀይር ሰው አይደለሁም። በሌጋል ከመጣ በሬ ክፍት ነው። ሙሽርነትም ሰርግም ቬሎም አልፈልግም። በቃ ሐላልነትም ብቻ ነው የምፈልገው። በመጥፎ ነገር ግን ግደለኝ አልኩት። እንደዛማ ከሆነ የኔን ያንቺ ነገር እዚህ ጋር ያበቃል አለ። ምላሴ ይሄን ይበል እንጂ ልቤ የሚለኝ ሌላ ነበር። የአቋም ሰው መሆን፣ የዓላማ ሰው መሆን አንዳንዴ የትኛውም ጉትጎታና የትኛውም ሁኔታ ላይ ቀጥ እንድትይ ያደርግሻል። ዞሮ ዞሮ እዛው ያመንሽበት ነገር ላይ ያመጣሻል። በቃ የኔና አንቺ ነገር እዚህ ጋር ያበቃል። ከዚህ በኋላ እማንተዋወቅ ሰዎች ነን አለኝ። የሆነ ቀን እንደሚያበቃ አውቅ ነበር። ከጥሩ ጓደኝነታችንና ከወዳጅነታችን ከቅርርባችን ውጪ ምንም አይነት ስሜት እኮ ላንተ የለኝም። ስለዚህ ኖርማል ነው። የሰው ባል የሰው ነው። ሲጀመርም ባል ትሆነኛለህ ብዬ ሳይሆን የቀረብኩት ጀስት ስለተግባባን ስላወራን ብቻ ነው አልኩት። ታዲያ ምንም አይነት ስሜት ከሌለሽ ለኔ ካገባኝ ዌልካም ለምን አልሽኝ አለኝ። ስታገባኝማ ፍቅሩም አብሮ ይመጣል። ቢያንስ አሁን ተዋውቀናል፣ ተግባብተናል። ከጋብቻ በኋላ ደግሞ ፍቅሩን እናመጣዋለን። ፍቅር የመላመድ አብሮ የመኖር ውጤት ነው አልኩት። ልቤ ያለቅሳል፣ ምላሴ ይለፈልፋል። ብሄድ እንኳን አፍቅራኝ ሞታልኝ ሄድኩኝ ተውኳት እንዲለኝ አልፈልግም። ብሄድ እንኳን ምንም ስሜት አልነበራትም፣ ሄደች ቀረች እንዲል ነው የምፈልገው እንጂ ለኔ ብላ ተሰቃየች፣ ለኔ ብላ ተጎዳች፣ ለኔ ብላ አንድ ሌሊት እንኳን እንቅልፏን አጣች ብሎ ስለኔ እንዲያስብ አልፈልግም። ማጣትም ካለበት እሱ ነው ማጣት ያለበት። ያ የኔ ኩራት። ይሄን አጀንዳ እዚህ ጋር እንዝጋው ተባባልን። ብዙም